ልጆቼ ሆይ ጥቂት የሚበላ ነገር አላችሁን? ትንሽ የሚበላ ነገር አለሽ እህቴ? ትንሽ የሚበላ ነገር ትሰጪኛለሽ? ዮሐንስ ወንጌል ምዕራፍ 12 ላይ ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንድስ እንኳን አንተ ማን ነህ ብሎ የሚመረምረው የደፈረ አልነበረም፣ ጌታ መሆኑ አውቀው ነበርና። ኢየሱስ መጣና እንጀራ አንስቶ ሰጣቸው፣ እንዲሁም አሳ። ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሶስተኛ ጊዜ ነው ይላል። ኑ ምሳ ብሉ አላቸው። በሰው ቋንቋ ምሳ ብሉ አላቸው። አየህ፣ ጭንቅላታቸው ከምግብ እንደማያልፍ ሲያቅ ምሳ ብሉ አላቸው። አሳ አስጠምዶ ሊያውም ካወጣ በኋላ ከ3 ቀን ልፋት ድካም በኋላ ኑ ምሳ ብሉ አላቸው። ምሳቸውንም እየበሉ ይላል ኢየሱስ እንደሆነ አያውቁትም ነበር ይላል። ሁለቴ ተገልጦ አታውቀውም። አሳው ጋር ነው የምታውቀው። የመጀመሪያ ህይወት ሲሰጥ ያየው ኢየሱስ፣ የዘላለም ህይወትን ስታገኝ ያየው ኢየሱስ፣ በመንፈስ ሰላም ያገኘህበትን ኢየሱስ፣ ነፍስ የተረፈችበትን ኢየሱስ ታውቀዋለህ። አንዱ ሁለተኛ በቤተ ክርስቲያን እንድትኖር የሚያደርግህን ያንን ጸጋ ተቀብለህ ታውቀዋለህ። ሶስተኛ ላይ ለምንድነው በአሳና በእንጀራ መካከል የተቀየረው? እንዴት አሳና እንጀራ መካከል ላይ ቁጭ ብሎ ከላይ ከፍ ብላችሁ ስታነቡ ጴጥሮስ ወይም ስምዖን ወዳጆቹን ይዞ ወደ አሳ ለማጥመድ ነው ሄደው። ደከመ፣ በጣም ደከመ። 3 ቀን ለፋ። ከልፋት በኋላ ነው እንግዲህ ከ3 ቀን በኋላ አጠገቡ ወደ ቀኝ ጣል፣ የሚበላላችሁን ብሎ ጠየቃቸው ይላል። የለንም አሉት። አጠገባቸው ቆሞ የሚበላ እየጠየቃቸው አላወቁትም። በሰው መልክ ተገልጦ እንኳን ትናንት አብረው እንደ ደቀ መዝሙር ሲያገለግሉት ያዩት በሰው መልክ ተገልጦ ድጋሚ ማወቅ አልተቻለም። ድጋሚ ምግብ ቀርቦ እየበሉ 120 ምን አሳ ከተጠለፈ በኋላ ሲያዩ እቺን ታምራት የሚሰራው አሉ የሚሰራው ጌታ ብቻ ነው የሚል መንፈስ እንጂ በፍጹም ተአምራት ቢያደርግ ኢየሱስን ማወቅ አልቻሉም። አሁን በትክክል ኢየሱስ መጥቶ አጠገብ ቢቆም በምን ትለየዋለህ? እንዴት ልታውቀው ትችላለህ? ምን ትሆናለህ? ራሱ እግዚአብሔር ቢገለጥ አሁን እኔን ገለል አድርጎ አስቀምጦ ራሱ መናገር ቢጀምር እንደምቱ አየህ፣ ሲያውቀው ጌታ እኮ ነው ብሎ አልቆመም፣ ወደቀ፣ ልብሱን ለበሰ፣ ወደ ባህር ገባ ነው የሚለው። ወደ ጥልቁ ሄደ፣ ወደ አሳዎች ውስጥ ገባ። አትችልም። ልዑሉ ቢገለጥ ልዑል ፊት የመቆም አቅም የለህም። ወይም ደግሞ ዳይናሚክ የሆነ ሚራክል ቢያሳይህ ፊት ትነቅላለህ። ከባድ የሆነ ተአምራት ቢያሳይህ እንዴት ትችላለህ? ጌታ ቢገለጥ ና ከኔ ጋር ዛሬ ቁጭ ብለህ ምሳ ትበላለህ ብሎ ቢልህ ኢየሱስ ቤት መጥቶ ምን ትሆናለህ? ባየው ጊዜ መናዘዝ ጀመረ ይላል ያ ዘኪዎስ። ሲያየው ከየግርግዳው እያወጣ መጣል ጀመረ። አጠገቡ ተጠግታ ገና ሲያወራት ያላትን የባል ቁጥር መናገር ጀመረች። ሲያወራ ጉድን ነው የምትዘገዝገው። ኢየሱስ ቀጥታ መጥቶ አጠገብ ቢቆም ቢገለጥ ምን ትሆናለህ? ና ልጄ ምሳ በላ ከኔ ጋር ቢልህ ምን ትሆናለህ? በስስት አይኖቹ ሲመለከትሽ መግቢያ ነው የሚጠፋብሽ። ከፈለገ በሚዲያ ላይ፣ ከፈለገ በቤቱ ላይ፣ ከፈለገ በሰፈሩ ላይ እንደፈለገ የሚናገር እንጂ ያንተ ኢየሱስ ማለት ብሎ የሚንበረከክልህ ማን ነው? ኃይል የለንም፣ ራቁታችንን ተነጥቀናል። እነ ጳውሎስ እኮ ከበስተጀርባቸው ዞር ብለው ጠንቋይ ነህ አንተ፣ አጋንንት አለብሽ ውጣ ብለው ያስወጣሉ። የጥንቆላ መጽሐፍ ያቃጥላሉ። ዘንድሮ ግን ያንተ ኢየሱስ እንደፈለጋቸው አፍ የሚከፍቱበት አይደል? ጌታ ተሰድቦ ጸጥ ነው የምትለው። እኔ በማንኛውም መንገድ አለ የሮምን መንግስት ገብቼ ሳላናግረው አልሞትም አለ ጳውሎስ። መርከቢቷ ብትሰባበርም አለ የሮም መንግስት ቤተ መንግስት እገባለሁ አለ የኔን ጌታ ሳላወራው ይላል ዮሐንስ። እድለኛ ነው።
በዘይት ተቀቅሎ ያየዋል። ቁስል በቁስል ሸቶ በስብሶ ያየዋል። ታስረው በሰንሰለት ብረት ላይ ታስረው መንፈስ ቅዱስ ገብቶ ያሳያቸዋል። ራሱ ግንድ ላይ እንደዚህ ታስረው ያዩታል። በብርሃን ይገባል፣ በመልአክ ይገባል። የሚገርም ቃሪያ ሱሪ ለብሰሽ ካታይ፣ የሚገርም ብራንድ ልብስ ለብሰ አታይ፣ የሚገርም አልጋ ላይ ተኝተን አናይ፣ ቤታችን ኖር አንል፣ ጌታን አናስገባ፣ እንግዳችን ኢየሱስን አንቀበል። ቀለለ መጥቶ ጌታ ትወጂኛለሽ ቢል ምላሽ አለሽ? ምን ትያለሽ? መጥቶ ኢየሱስ አሁን ልጄ ትወደኛለህ ቢል ጌታ መጥቶ ልክ እንደዚህ ወድሃለሁ ቢል ምን ትላለህ? ልጆቼ እስቲ ጥቂት የሚበላላችሁ ምን አይነት ፍቅር ቢኖረው ነው ልጆቼ ያለው? ነጋውም ኢየሱስ በባህር ዳር ቆሞ ደቀ መዛሙርቱን ግን ኢየሱስ መሆኑን አላወቁ። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። ኢየሱስ መጥቶ ቤትሽ ልጄ ሆይ የሚበላለሽን? ጌታም በምድረ በዳ እየሄደ ሳለ ከደቀ መዛሙርቶቹ አንዲቷን አያት። ቅጠሏ በጣም የለመለመ ያማረ የሚመስል ነገር ያላት፣ ጠጋ ብሎ የሚበላ ሲያይ ፍሬ የላትም፣ ቅጠል ብቻ ናት። ረገማት። ጌታ እርቦታል፣ አባቴ እርቦታል፣ እውነተኛ አምልኮ እርቦታል፣ እውነተኛ አገልግሎት እርቦታል፣ እውነተኛ ጽድቅ ቅድስና እርቦታል፣ ጌታ እርቦታል። ልጆቼ ሆይ ጥቂት የሚበላ ነገር አላችሁን? ትንሽ የሚበላ ነገር አለሽ እህቴ? ትንሽ የሚበላ ነገር ትሰጭኛለሽ? ልጄ ትንሽ የሚበላ ነገር አለ ይላል የሰራዊት ጌታ እግዚአብሔር። ከትንሣኤ በፊት አይደለም፣ ከትንሣኤ በኋላ፣ መቃብር ፈንቅሎ ከተነሳ በኋላ ልጆቼ ጥቂት የሚበላ ነገር አላችሁን? ጥቂት የእውነት መዝሙር አላችሁን? ጥቂት የሆነ የእውነት አገልግሎት አላችሁን? ሁለት ጊዜ ከለከሉት። ሁለት ጊዜ። አንዴ ከትንሣኤ በፊት ህዝቡን ሊያበላ ፈልጎ የሚበላላችሁ አላቸው። የለንም አሉት። ደቀ መዛሙርቶቹ የለንም አሉት። አሁንም ደቀ መዛሙርቶቹ የለንም አሉት። ደቀ መዛሙርት ከሌለው አንተ አገልጋይ ለኢየሱስ የሚበላ አለ? እርቦት ለኢየሱስ አባት ከሚርበው ልጅ ቢርበው ይሻላል እኮ። ልጅ እማዬ የሚበላ አባዬ የሚበላ ቢል ያምራል። አባት ሁሉም ባንድ ቃል የለንም አሉት። ለፍተን አልተሳካልን፣ ሮጠን አልተሳካልን፣ 3 ቀን ሰርተን አልተሳካልን፣ መረብ ዘርግተን አልተሳካልን። የለንም። ከየት እናመጣለን? መረባችን አልያዘ፣ ውሃው አልሰጠን፣ ባህሩ ከለከለን። ከየት እናመጣለን? ከሌላችሁ ምን አረጋለሁ? እኔው ሰጥቻችሁ ለእኔው ትሰጡኛላችሁ አለና ወደ ቀኝ ጣሉት አላቸው። ወደ ቀኝ ጣሉት። አሳውንም ወሰዱ። በሉ እንግዲህ አሁን ኑን ምሳ እንብላ አላቸው ይላል። ሰጥቷቸው። አንቺ ከምንሽ ማምጥተሽ መስጠታች፣ ከየት ማምጥተሽ መስጠታች? ከሰጠሽ ነው የምትሰጪው። ሰጥቶሽ አድርጎልህ ነው የምትሰጠው ለጌታ።